ሃይ ይህ እንግዲህ በተከታታይ የተዘጋጀ የሚቀርብላችሁ የ2013 ኤክሰል ትምህርት ወይም ቱቶሪያል በአማርኛ ነው። ዛሬ ርዕሳችን የሚያተኩረው using the mouse in Excel and pointers የሚል ነገር ነው። እንግዲህ በኤክሴል ውስጥ ማውስ ወይም ፖይንተሩን እንዴት አድርገን ስታተሱን ማወቅ እንችላለን የሚል ነገር ነው። እንግዲህ በጣም ቀለል ያለ ነው። አጭር የቪዲዮ ቱቶሪያል ነው ብዬ አስባለሁ። ቀለል ቢልም አቴንሽን እንድትሰጡበትና ልዩነቱን በሚገባ እንድታውቁ እፈልጋለሁ ማለት ነው። በመጀመሪያ ደረጃ ይሄ እንደዚህ ስናንቀሳቀስ ይሄ ቀስቱ ማለት ነው ኤክሴል ሺት ውስጥ ወፈር ያለ የመደመር ምልክት ነው። እሱም የሚያሳየን ምንድነው? አክቲቭ ወይም ዝግጁ መሆኑን ነው ማለት ነው። ማናቸውም ነገር ትዕዛዝ ለመቀበል ዝግጁ መሆኑን ያሳያል ማለት ነው። በእንግሊዘኛው ስሪዲ ፕላስ ሳይን ነው የሚሉት። እንግዲህ ስሪዲ ፕላስ ሳይን ነው የሚሉት። ለምሳሌ ይሄን ሴል እዚህ ሴል ውስጥ የሆነ ቁጥር እንጻፈውና ለምሳሌ 250 ብንል እና ይሄ 250 እዚች ጋር ኮርነር ጋር የሆነች አራት ኪዩብ ነገር አለች ማለት ነው። እቺ ትንሿ ኪዩብ ላይ ፖይንተራችንን ብንወስድ ምንድነው ማለት ነው? ምልክቱ ይቀየራል ወደ ቀጠን ያለ የመደመር ምልክት ይሆናል ማለት ነው። ያ ማለት ምን ማለት ነው? ያን ሴል ሙቭ ለማድረግ ዝግጁ ነን። ስፔሻሊ ሙቭ ኮፒ ለማድረግ ማለት ነው። ሙቭ ለማድረግ ሳይሆን ኮፒ ለማድረግ ዝግጁ ነን። ለምሳሌ እዚህ ጋር እንደዚህ አድርጌ ያንን ቦታ ይዤ ወደ ታች ባረግ ምንድነው የሚያደርግልን? ኮፒ ነው የሚያደርገው ማለት ነው። መጀመሪያ ውስጥ የተጻፈውን ሴል ኮፒ ነው የሚያደርግልን ማለት ነው። ለምሳሌ ይሄንን ማውስ በዚህ ዳይሬክሽን በወስድ ምን ይሆናል ማለት ነው? ኦኬ እንደገና እናድርገው እስቲ። እዚህ ጋር በወስደው ምን ይሆናል? ወደ አራት አቅጣጫ የሚያሳይ የመደመር ምልክት ነው። ያ ማለት ምን ማለት ነው? ይሄንን ኮለምን ለማንቀሳቀስ በስተት እዛ ጽፈ ነው ከሆነ ለምሳሌ ወደዚህ መውሰድ ብፈልግ እንደዚህ ያደርግና ወደ አራት አቅጣጫ የሚያሳየውን ከወሰድኩ በኋላ እዚህ ጋር አረጋለሁ ማለት ነው። እዚህ ጋር ባይሆን ለምሳሌ ወደ ላይ መውሰድ ብፈልግ ምንድነው ማረጋው? እንደዛ አረጋለሁ ማለት ነው። ስለዚህ የማውስ ፖይንተሩን ሼፕ ወይም መልክ ማወቅ ያስፈልገናል። ኤኒዌይ ይሄኛውን ስለማልፈልግ እኔ ላጥፋው እና እዚህ ጋር ለምሳሌ ኮለምን ላይ እንውሰድና ፖይንተሩ ወደ ታች የሚያሳይ ቀስት ነው። እንግዲህ ተለወጠ እና ክሊክ ብናደርገው ምን ሆነ? ያ ወደ ታች የሚያሳየው ኮለምን በጠቅላላ ምን ሆኗል ማለት ነው? ሴሌክትድ ሆኗል ማለት ነው። እዛ ላይ አድርገን ራይት ክሊክ አድርገን ኮፒ ማድረግ እንችላለን። የፈለግነውን አይነት ስራ መስራት እንችላለን ማለት ነው። ለምሳሌ ወደ ሮው ብንወስደው ግን ምን ይሆናል? ወደ ጎን የሚያሳይ ቀስት ይሆናል ማለት ነው ማውስ ፖይንተሩ። የዛን ጊዜ ክሊክ በማድረግ ሴሌክት ማድረግ እንችላለን ማለት ነው። ነገር ግን እዚህ ጋር ወደ ኮለሙ ልውሰዳችሁና እዚህ ኮለሙ መሃል ላይ ሳስቀምጠው ነው ማውዙን ወደ ታች ወደሚያሳይ ቀስትነት የሚለወጠው። በሁለት ኮለምን መካከል ባስቀምጥ ግን ምን ይሆናል? የፕላስ ሳይን ይሆናል ማለት ነው። ያ ፕላስ ሳይን ምንድነው የሚያሳየው ማለት ነው? ያ ኮለሙን ሙቭ ለማድረግ ለማጥበብም ሆነ ለማስፋት ዝግጁ ነው ማለት ነው። ለምሳሌ ይሄንን ወደዛ ሙቭ ባረግ አይ ምን ሆኗል ማለት ነው? በጣም ሰፊ ሆኗል ማለት ነው። ሌላ ነገር ላሳያችሁ። ለምሳሌ በአይ እና በጄ መካከል ላስቀምጥና ወደዚህ ሙቭ ላድርግ። እዚህ ጋር ይታያችኋል። አይ በጣም
ጠቧል ማለት ነው። እዚህ ጋር ነምበር የነበረው አሁን ቦታው ስለጠበበ ቁጥሩ ጠፍቶ ወደ ነምበር ሳይን ምልክት ሆኗል ማለት ነው። እንደዚህ አይነት ምልክት ወይም የፓውንድ ሳይን በምታዩበት ጊዜ በኤክሴል ውስጥ ያ አይነት ችግር የሚፈጠረው ምን ማለት ነው? ኤክሴሉ በጣም ኮለምኑ በጣም ጠበዋል ማለት ነው። ስለዚህ እንዲህ አይነቱን ችግር ለማጥፋት ምንድነው የምታደርጉት? ሄዳችሁ በሁለቱ መካከል ያለውን በኮለምን ጄ እና በኮለምን አይ መካከል ያለ ወደ ቀስት ምልክት ወደ መደመር ምልክት ሲቀየር ያንን በማውዝ ይዘን ድራግ በማድረግ ሙቭ ካረግን በኋላ ችግሩ ይቀላል ማለት ነው። ስለዚህ ያ የነምበር ሳይን ጠፍቷል፣ ነምበሩ መጥቷል ማለት ነው። እንደዚህ በማድረግ ፕሮብሌሞችን ወይም እንከኖችን ማስወገድ እንችላለን ማለት ነው። ስለዚህ ሌላ ምሳሌ ላሳያችሁ። ለምሳሌ ፌል ሃንድል የሚባለው ማለት ለምሳሌ እዚህ ጋር ጃንዋሪ ብል ኤክሴል በደንብ ያውቃል። እዚህ ጋር እና ባስቀምጠው ምን ይሆናል ማለት ነው። እኔ የጻፍኩት ጃንዋሪ የሚለውን ብቻ ነው። ከዛ ኤክሴል የሚቀጥለው ወር ወይም ወር መሆኑን በሚገባ ስለሚያውቅ ፌብሩዋሪ፣ ማርች፣ አፕሪል፣ ሜይ፣ ጁን፣ ጁላይ፣ ኦገስት፣ ሴፕቴምበር፣ ኦክቶበር የሚለውን ነገር እሱ ራሱ ይሞላልኛል ማለት ነው። ስለዚህ ይህንን ጀስት ለማሳየት ነው እኔ እንትን ያልኳቸው፣ አያስፈልገኝም። ለምሳሌ እዚህ ጋር 2 ብል የሚቀጥለውን ደግሞ 4 ብል ከዛ ኤክሴል ምን እንደሚያደርግ እስቲ እንመልከት። ፌል አድርጎልናል ማለት ነው። በ4 እና በ2 መካከል ያለው ልዩነት 2 ነው። ከዛ የሚቀጥለውን 2 በመጨመር 6 አድርጎታል፣ 2 በመጨመር 8 አድርጎታል፣ 2 በመጨመር 10 አድርጎታል። ስለዚህ እንደዚህ በማድረግ በማውስ ፖይንተሩ ቦታና መልኩን በማየት የቀሩትን ወይም ተከትለው የሚመጡትን ነምበሮች በቀላሉ ማስገባት እንችላለን ማለት ነው። ለምሳሌ ሙሉ ነምበር ብቻ ሳይሆን ማናቸውንም ዴሲማልን መስራት እንችላለን። 1.1 የሚቀጥለው 1.2 ብናደርግ 1.2 ነው። ስለዚህ 0.2 መካከል ልዩነታቸው ምንድነው? የፖይንት ዋን ልዩነት ነው ማለት። ስለዚህ የሚቀጥለው 1.3 1.4 እያለ ኤክሴል ማሳየት አለበት ማለት ነው። እና እንደዚህ እያለ ያሳየናል ማለት ነው። ስለዚህ የምልክቱን ሳይዝ ለምሳሌ 3 አይነት ምልክት አለው ማለት ነው። በዚህ 4 አይነት ምልክት አለው ማለት ነው። የመደመር ምልክት ወፈር ያለ ያ ሳይን የሚያሳይ ምንድነው? ሬዲ መሆኑን ነው ማለት ነው። ማውስ ፖይንተሩ ትእዛዝ ለመቀበል ዝግጁ መሆኑን ያሳየናል። እዚች ጋር ስንወስድ ይህ ሁለተኛው ሳይን ነው። ቀጠን ያለ የመደመር ምልክት ነው፣ ጥቁር ነው ማለት ነው። ይሄ 3D አይደለም፣ ዝም ብሎ ሬጉላር የመደመር ምልክት ነው። ያ ነገር ምንድነው ማለት ነው? ኮፒ ለማድረግ ዝግጁ ነው ማለት ነው። ወደ መሀል ብንወስድ ግን ወደ 4 አቅጣጫ የሚያሳይ ወይም የመስቀል ምልክት የሚያሳይ ነው። ያ ነገር ምንድነው ማለት ነው? ያን ሴል ሙቭ ለማድረግ ዝግጁ መሆኑን ያሳየናል ማለት ነው። ወደ ኮለምን ላይ ብንወስድ ግን ወደ አሮነት ነው የሚለወጠው። ወደ ሮውን ብንወስድ ግን ወደ አሮነት ነው ወይም ወደ ቀስትነት ነው የሚለወጠው። በኮለምን መካከል ማውዛችንን ብናስቀምጥ ግን ወደ ቀስት ምልክት ወደ መስቀል ወይም ፕላስ ሳይን ነው የሚቀየረው። ያ ነገር ኮለምኑን ለማጥበብ ለማስፋት ዝግጁ መሆኑን ያሳያል ማለት ነው። ስለዚህ ቀለል ያለ ትምህርት ቢሆንም ቤዚክ ነገር ነው ብዬ ስላሰብኩ ነው እንግዲህ በዚህ ቱቶሪያል ውስጥ ማስገባት የፈለኩት። የዛሬው ቱቶሪያል በዚህ ውስጥ ያበቃል። በሚቀጥለው በክፍል 6 እስከምንገናኝ ሰላም ነው።